አሁን እየሞላ እየመጣ ነው ካሁን በፊት ኢትዮጵያ ላይ ብዙ የውሃ ብክለት ነበር ማለት ይሞላና ይፈስ ነበር የሚያው ስለሚያጣ አሁን ግን ይሄንን ማሽን ከሰራ የነበረውን ስለሚጮህ ሰው ሌላ ስራ እየሰራ በሌላ በኩል ደግሞ ውሃ መሙላት ይችላል ስለዚህ ከጮኸ በኋላ ሄዶ ቡምባውን መዝጋት ይችላል ማለት ነው ሁለተኛው ፕሮጀክት ደግሞ በብረት ኃይል የሰራው ያሻው ማጠሪያ ነው አሁን የሚሰራው ይሄንን ማሽከርከር ብቻ ነው የሚጠበቀው ማለት ነው ደካካውን ወደታች እየወጣ ነው ማለት ነው የሚያስፈልገው ደግሞ እዚህ ይቀራል ለዚህ ይሄንን የሰራው ፕሮጀክት ምናልባት በሚቀጥለው አመት ዩኒቨርሲቲ ጆይን ላደርግ ነው ከዛ ይሄንን ነገር በተላ ሰርቼ ወደ ገበያ ለማውጣት ነው የምፈልገው ይሄንን ተረታችሁ ደግሞ ልክ እዚህ እንደምትበሉ እንድትደግፉን እንፈልጋለን Thank you.